እሺ ክቡር አባታችን መላከ ምሕረት ቀሲስ ጸጋዬ የዚህ ታላቅ እና አንጋፋ ቦታ አስተዳዳሪ፣ አሁን እንግዲህ ባለው ወቅታዊ ሁኔታ ይሄ ደብል ምን ላይ ነው ያለው፣ እንዴት ነው የሚለውንና አጭር የሆነ ነገር ቀጣይ ለደብሩ እና ቤተክርስቲያኑ የሚያሰሩት የሚጠቅመውን ነገር እንድንወያይ ትንሽ እስቲ የተሰማዎትን ሀሳብና የሚያስፈልገውን ነገር ምዕመናኑ ምን እንዲያግዞት እንደሚፈልጉ በአጭር አስተያየት እና መልእክት ቢያስተላልፉ ክቡር አባታችን። ክቡራን ኢትዮጵያውያኖች፣ ኦርቶዶክሳውያኖች፣ ኤርትራውያኖች ሰው ሆናችሁ የተፈጠራችሁ በያላችሁበት በምትኖሩበት ሰዓት አቆጣጠር እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ፣ እንደምን ዋላችሁ። እንኳንም ለሰኔ 23 ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ በዓልና ለጾመ ሐዋርያት ዓመታዊ መታሰቢያ ዕለት ሁላችንንም አደረሳችሁ። የአሚነ ሥላሴ ሚዲያ ተከታታዮችም እንኳን አደረሳችሁ። የሚዲያውን ባለቤቶች ወንድሞቼ ልጆችም ጭምር ናቸው። በመንበረ ጸባዖት ቅድስት ሥላሴ ካቴድራል አብረን እናገለግል የነበረ እኔም ወንድማቸውን አባታቸውንም ለመጎብኘት ቀድሰው ነው ይህን ሚዲያም እያስተላለፉ ያሉትና መታደል ነው። የቃል ኪዳኑን ታቦት ኪዳኑን ማህሌቱን ቅዳሴውን ዕጣኑ የናፈቃችሁ ቅዳሴው የናፈቃችሁ ቃሉ የናፈቃችሁ ይህን መልእክት የሚያስተላልፉ ወጣት ካህናት ሆነው ቀሳውስት ሆነው ሐዋርያ ሆነው በእውነት የዝግጅት ሰው በቅዳሴ በአብነቱም ያሉ በመንፈሳዊም በስጋውም የዝግጅት ወንድሞቼ ልጆቼም ናቸው። መምህር ቀለመ ወርቅና ወንድማችን ቀሲስ ኤፍሬም በቅድሚያ በጣም አድርጌ አመሰግናለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የካ አባዶ አንቀጸ ምሕረት ጊ7 ቅዱስ ሩፋኤል፣ ቅዱስ ልደታ ለማርያም፣ ቅዱስ እግዚአብሔር አብ፣ ቅዱስ ጊዮርጊስ፣ አቡነ ሐራ ድንግል 5 የቃል ኪዳን ታቦት ያለበት ነው። ይህ ቦታ ከተመሰረተ ወደ 10 ዓመት ነው። እንግዲህ ከተወሰነ ጊዜ ጀምሮ እንግዲህ 24 ሰዓት ሙሉ አገልግሎት መንፈሳዊ አገልግሎት የማይቋረጥበት ስዕለት የሚሰማ በተለይ ትዳር የሚባርክ ልጅ የሚሰጥ ባል የሚሰጥ ሚስት የሚሰጥ አይን የሚያበራ ማህፀንን የሚከፍ በሆስፒታል በተለያየ ሁኔታ በዶክተር በመድኃኒት ፍጥረት አልሰጠ ያለው ማህፀን ሁሉ በጀርባቸው በክንዳቸው ልጅ እየታቀፉ እየተሸከሙ ማህፀናቸው ፍሬ እያፈራ ያለበት ልዩ የበረከት የፈውስ ቦታ ነው። በኢትዮጵያ ደረጃ በእውነት በገዳማቱም በአድባራቱም የሌለ ዘመናዊ ጸበል ቤት በስምረተ ሥላሴ ወይም ትርሲት ደበበ አማካኝነት ጸበል ቤት ተሰርቷል። ከጸበሉ ባሻገር ደግሞ ዘመናዊ አዳራሽ አለው። ሰው እንደመጣ ወይም ቀድሞ ሰግዶ ቀድሞ ተጠምቆ ከተጠመቀም በኋላ ከመጠመቁም በፊት ጸሎት የሚያደርግበት ድርሳናቱ ገድሉ የሚመሰጠርበት የሚተረጎምበት ቦታ አለ። ቅዳሴው እንደ ገዳማት 24 ሰዓት ሙሉ ነው የሚገለገለው። እግረ መንገዱም እንደዚሁ የአብነት ትምህርት ቤት በጎጃም፣ በጎንደር፣ በትግራይ፣ በወሎ በተለያየ በመሀል ሀገርም ያሉ የአብነት ትምህርት ቤቶች በአሁኑ ሰዓት እየነጠፉ እየጠፉ እየቀሰሙ ያሉበት ሁኔታ ነው። ስለዚህ 4 ዓመት የ5 ዓመት የቅዳሴ ድጓ የቅኔ የአቋቋም የሚባሉትን እነዚህን 7 ዓመት 6 ዓመት የሚፈጁትን መኖሪያቸውም እዚሁ ሆኖ ምግባቸውም እዚሁ ሆኖ ሕክምናቸውም እዚሁ ሆኖ በአጭር ጊዜ ውስጥ በአንድ ዓመት ውስጥ 24 ሰዓት ሙሉ ዘመናዊንም መንፈሳዊንም አጥንቶ በአንድ ዓመት ውስጥ ተመርቆ አሜሪካ፣ አውሮፓ የተለያየ ዓለምን ከዚህ ቦታ ላይ ቅዳሴውን ይዘው ጳጳሳት ከዚህ እንዲፈጠሩ ፓትርያርኮች ከዚህ እንዲፈጠሩ ልማት ኮሚቴው ሰበካ ጉባኤ አስተዳደሩ በጥሩ ጥረት ላይ ነው ያለው። እነዚሁም በዙሪያው እንግዲህ አሁን በአሁኑ ሰዓት በጣም የሚያስፈልገን ከላይ ውሃ ነው፣ ከታች ጭቃ ነው፣ ተራራማ ቦታ ላይ ነው ያለነው። ጠብ ያለ ነገር የለማውንም ነገር ያጠፋብናልና በእውነት ወደ 10 ቢሮዎችና አንድ አዳራሽ የያዘ ከታች ጸበል ቤቱን የቅዱሳን ፓትርያርኮች የብፁዓን አበው ሊቃነ ጳጳሳት የካህናት የወንዶች የሴቶች በእውነት ወደ 15 የሚሆኑ ክላስ ያለው በዘመናዊ ሁኔታ የተሰራ ጸበል ቤት እሱ እየተበላሸብን ያለንን አሁን የምትረዱን እኛ ገንዘብ በአካውንቱም ስጡ አንልም። በቤተሰቦቻችሁ አማካኝነት የዚህ ሚዲያ ተከታታይ የሆናችሁ በነገው ዕለት ሰብሰብ ብላችሁ በግሩፕ ሆናችሁ በእውነት ዝክር የምትዘክሩ የሥላሴን የምትዘክሩ የእመቤታችንን የምትዘክሩ የቅዱስ ሩፋኤልን የምትዘክሩ እንደው በእውነት ወደ ውሃ እያደረግነው ወደ ቆሎ እያደረግነው ልደት የምታከብሩ 1ኛ ዓመታችሁን 2ኛ ዓመታችሁን እንደዚሁም የገራጆችን በዓል ነው ወቅቱም ይሄ ነውና እንደዛ የምታደርጉ ሁሉ በእውነት በአሸዋ በብረት እንድትተባበሩን እናሳስባለን። አሻራ እንዲኖራችሁ ያስፈልጋል። በእውነት የሞተ ሰው የተነሳበት ለምጻም የነጻበት አይን የበራበት ደቆሮች የሰሙበት መሄድ ያልቻሉ ሁሉ የሄዱበት ልዩ የበረከት ቦታ ነውና
ይህን ቦታ እንድትሳተፉ በሰማዕቱ በቅዱስ ጊዮርጊስ በመልአከ ሰላም በቅዱስ ሩፋኤል በታቦተ ልደታ ለማርያም ስም በጻድቁ አባታችን በአቡነ ሐራ ድንግል ስም እግዚአብሔር አብን ባገለገሉት በእነዚህ በቃል ኪዳን ታቦት ስም እንመናችኋለን። ብርሃን የሚሰጥ ለሁሉ ኃይል የሚሆነው ቅዱስ እግዚአብሔር አብ ባላችሁበት በምትኖሩበት ይባርካችሁ ይቀድሳችሁ። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እሺ ክቡር አባታችን፣ በዚህ በመቀጠል አሁን አካውንቱን ያስተላልፉልንና ቀጣይ ደግሞ እንግዲህ የእግዚአብሔር ቤተሰቦች እጃቸው የረጠባቸው ከ11 ለእግዚአብሔር ማውጣት እንዳለባቸውና በአስራት በኩራት እንዲያምኑ እርስዎ ከመጡ እንግዲህ ይሄ 5-6 ዓመት ነው። ይሄ ባዶ ቦታ ነበረ። እውነቱን አሁን ያየሁትን በጣም ረክቻለሁ። ቤተክርስቲያኑ እንደዚህ መገልገያ ለመገልገል በቅቷል። ደግሞ አሁን አዲስ ቤተክርስቲያን መሰረት እያስጣሉ ነውና ቦታው እንደምታዩት ይሄ ከላይ ገደል ነው፣ ከታች ደግሞ ምንጭ አለው። ምናልባት ይሄ መሰረት ካሌለው ተነዶ የሆነ ነገር እንደው ህዝብም እንዳይጎዳ እግዚአብሔር ቤተሰቦች በደንብ መሰረት ያለው መውጣት ስላለበት ለዚህ ነውና እግዚአብሔር ቤተሰቦች ሁላችሁም ይሄን ድምጽ የሚሰማቸው አባታችን መልአከ ምሕረት እንግዲህ የታላቁ መልአክ የቅዱስ ሩፋኤል እንግዲህ ፈታሒ ማኅፀን የእሱን አማላጅነት እያሰባቸው ሌሎቹ ቅዱሳን በዚህ ያለው ስንት ጽላት ነው ያለው? በአጠቃላይ 5 ጽላት ነው ያለው። 5 ጽላት አለ። ማን ማን ናቸው? ታቦተ ቅዱስ እግዚአብሔር አብ፣ ታቦተ ሩፋኤል፣ ታቦተ ልደታ ለማርያም፣ ታቦተ ሩፋኤል፣ ታቦተ ቅዱስ ጊዮርጊስ፣ ታቦተ አቡነ ሐራ ድንግል። እንግዲህ አባታችን የነኝ ሁሉም ቅዱሳን እንግዲህ እግዚአብሔር በረከቱን ረድኤቱን እንዲያሳድርብን እያማለዱን እኛም እንግዲህ እጃችን ረጥቦ የምንችለውን ያክል እንድናወጣ በእግዚአብሔር ስም እንጠይቃለን። ይህን ደብር አግዙ። ነገ እንደምታዩት የአብነት ትምህርት አለ። ሊጠፉ ያሉ ብዙ ሰዎች አሉ፣ የአብነት መምህራን እንደሚታወቀው በአማራ ክልል በሁሉም ክልል ያለ ሰሜኑ። ስለዚህ እኛ ደግሞ የአዲስ አበባ ልጆች በየካባዱ የምትኖሩ በሁሉም ቦታ ያላችሁ እዚህ እየመጣችሁ ወደፊት እንድትማሩ ቅዳሴውን፣ ንባቡን፣ ዳዊቱን እና አቋቋሙን፣ ዜማውን፣ ቅዳሴውን ሁሉም እንድትማሩ እግዚአብሔር ስም እናሳስባለን። አምላካችን እግዚአብሔር ስለነበረን ቆይታ ጉባኤያችንን ይባርካችሁ ይቀድሳችሁ። ባላችሁበት በምትኖሩበት እግዚአብሔር አምላክ ይባርካችሁ ይቀድሳችሁ። እንግዲህ መምህር ቀሲስ በዛሬው ዕለት ቀድሰው ቆርበው ያቆረቡን በቃል ኪዳኑ ታቦት ላይ እንደ መላእክት እንደ ሐዋርያት ተሰይመው የሐዲስ ኪዳን መምህር የሐዲስ ኪዳን ጎኖታ ወለንቱን ብላ የምታመልከዋን ቤተክርስቲያን ተተኪዎች እያመለኩ ያሉ ወጣቶች ልጆቻችን ወንድሞቻችን ጓደኞቻችን ናቸው። እናመሰግናለን። የኢትዮጵያ ንግድ ባንክ እንግዲህ 1018 10 42 44 7 ነው። አቢሲኒያ ባጭሩ ደግሞ 1321 በ13 ቅዱስ ሩፋኤል ነው። ቅዱስ እግዚአብሔር አብ ነው። በ21 ደግሞ እመቤታችን ብዙ ስላለች 21 13 21 እንደዚሁም ደግሞ እንደገና አባይ ባንክ ደግሞ እንደገና በተገላቢጦሽ 23 13 ብላችሁ በዚህ በሶስቱ አካውንት ገቢ ማድረግ ትችላላችሁ። ቢሆን ደግሞ በአይነት ብታመጡልን በእውነት ቀሲስ የአሚነ ሥላሴ ሚዲያ ባለቤት ቀሲስ ኤፍሬም ቦታውንም ታሳዩናላችሁ። በጭንቀት ላይ ነው ያለ የተሰራው ሁሉ እንዳይበላሽብን ባካችሁ በአይነት እንለምናቸዋለን። እስከ ነገ እንጠብቃለን። እግዚአብሔር አባታችን ከሁላችን ጋር ይሁን። በተለይ እንግዲህ ነሐሴ 1 ጀምሮ ደግሞ እንደገና እስከ 24 እስከ ጳጉሜ ድረስ ሙሉ በሙሉ ሱባኤ የምንይዝበት ወቅት ነውና የድርጅት ስማችሁን፣ የባላችሁን፣ የሚስታችሁን፣ የልጆቻችሁን፣ የእናታችሁን፣ የአባታችሁን፣ የእህታችሁን፣ የወንድማችሁን፣ የአባቶቻችሁን፣ የጓደኞቻችሁን ስም ሁሉ የድርጅታችሁን ስም ወደዚህ እያመጣችሁ ጸሎት እንጸልያለን። ሕሙማን ይፈወሳሉ፣ ለምጻሞች ይነጻሉ፣ ጎባጣዎች ይረታሉ፣ እውራን ይበራሉ። የብርሃን ፈታሔ ማኅፀን ተረወ ሰማይ የተከፈተለት መልአክ ነውና በእውነት ኑሯችሁን ጤናችሁን በፈተና ላይ በልዩ ሁኔታ ያላችሁትን ሁሉ መልአከ ሰላም ቅዱስ ሩፋኤል ከእግዚአብሔር አብ ተልኮ ይቆምላችሁ። የሰላም ቀን የበረከት ቀን ያድርግልን። ይቆየን። አሜን አሜን አሜን። ይሄን አካውንት እንግዲህ ከስር እናስቀምጥላችኋለን። የእግዚአብሔር ቤተሰቦች ሁላችሁም ተከታተሉት። በእውነት ይሄንን ባዶ ቦታ በእውነት መርዳት ማገዝ ነገ ልጆቻችንን ትልቅ ደረጃ ላይ ማስቀመጥ ነውና ሁላችንም የሚሰማቸው ላይክ፣ ፎሎ፣ ሼር እያደረጋቸው ለሁሉም ሕዝበ ክርስቲያን አዳርሶ እግዚአብሔር ሀገራችን ኢትዮጵያን ይባርክልን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ይቆየን።